አይ መገና መለላሉ አይ መገና እንደ በሰሮች አይ መገና ሁንገና መጡ አይ መገና የወሎ ልጆች እንደ ጉና አይ መገና ተቋማችን የቋማትን በአካል በቼክሊስት ወረዳችንን ተቋማት ከአላቸው የመንግስት ተልዕኮ አኳያ ግብ ተኮር ተግባራቸውንና የለውጥ ተግባራትን እንደማሳለጫ አድርገው የተሻለ ውጤት ሊያመጣ የሚችል የተቋምን ግብ ስኬት በተሟላ መንገድ ለማስፈጸም የሚያስችል ሁኔታን ለመፍጠር ተቋማችን የሪፎርም ድጋፍና ክትትል ቡድን በየሩብ ዓመቱ ተቋማትን በአካል በቼክሊስት ተቋማት የተቋማቸውን ግብ በተሟላ መንገድ ለመፈጸም የሚያስችል የፉክክር መንፈስ ለመፍጠር የተደረገበት ሂደት መልካም ነበረ። በአብዛኛዎቹ ተቋም በብዙዎቹ በሚባል ደረጃ የሪፎርምና የለውጥ ተግባራትን ለዋናው ግብ ተኮር ተግባር እንደማሳለጫ አድርገው በመጠቀም በተለይ ደግሞ በየተቋሙ የተደራጁ የስራ ቡድን ውይይቶችን በተሟላ መንገድ ለማድረግ ግብረ መልስ ለመስጠት ሰራተኛው የስራ አፈጻጸም ምዘናው ከጊዜ ወደ ጊዜ እንዲሻሻል ለማድረግ እየተደረገበት ያለው ሂደት እንደ ወረዳችን ስናይ በብዙ ተቋማት መሻሻሎችና ውጤት ያገኘንበት ነበር። ይህንንም ከቀጣይ አኳያ በተሟላ መንገድ ተግባራዊ ማድረግ ከቻልነ ተቋማት የተሻለ የግብ ተኮር አፈጻጸም እንዲኖራቸው ማድረግ ይቻላል። ከተቋም ባለፈ ደግሞ እንደ ወረዳ ያቀርናቸውን የልማት የመልካም አስተዳደርና ልዩ ልዩ የልማት የመፈጸም አቅም እንዲኖረን ለማድረግ ያስችለናልና ከቀጣይ አኳያ ትኩረት ተሰጥቶ ድጋፍና ክትትል እናደርጋለን። እንደ ተቋማትም በተገቢው መንገድ ተቀብለው በግብአትነት ክፍተቶችን ሊሞላ በሚችል መንገድ የሚሰጡ ግብረ መልሶችን ወስደው የተሻለ አፈጻጸምና የተቀራረበ ውጤት እንዲኖር በጋራ መስራት አለብን ብዬ ወስዳለሁ። እንደ ጥቅል እንደ ወረዳችን አሁን የታየው የ2017 የወረዳችን የተግባር አፈጻጸም ሂደትን ስናይ በብዙ ተቋማት የተሻሻለ ነገር እንዳለ ተወስዶ ቀጣይ በትኩረት ይዘን ልንሰራቸው የሚገባው ጉዳይ አንደኛ በ2018 በጀት ዓመት እንደ ሀገር ወይም እንደ ክልላችን የ25 ዓመቱን የልማት መሪ እቅድ የምናቅድበት እንዲሁም የ5 ዓመቱን የትራንስፎርሜሽን እቅድ አቅደን ወደ ተግባር የምንገባበት ዓመት ከመሆኑ ጋር ተያይዞ ሁሉም ተቋም የተቀመጠለትን የግብ ተኮር እቅድ በተሟላ መንገድ ለመፈጸም ሰራተኛውን፣ ቡድን መሪውን፣ ማኔጅመንቱንና እንደ ጽህፈት ቤት የተናበበና የጋራ አቅም በመፍጠር ወደ ተሟላ እንቅስቃሴ ውስጥ እንድንገባ ሊያግዘን የሚችለውና በትኩረት መያዝ ያለበት የለውጥ ስራዎች አፈጻጸምን ይጠቅማሉ። ከይስሙላ በወጣ መንገድ የሚቻል ከሆነ ለዋናው ተግባራችን የመፈጸም አቅም ማሳደግ እንችላለን። የሰራተኛውን የስራ ተነሳሽነት ከጊዜ ጊዜ እያሻሻልን እንመጣለን። ይህንን ደግሞ በትኩረት ይዘን ለመፈጸም እንደ ወረዳ በትኩረት እየተገመገመ የሚቀጥል እንደሆነ ተወስዶ በዚህ ሁሉም የተቋም ኃላፊ የማስፈጸምና የመፈጸም ኃላፊነት እንዳለበት ተወስዶ ተግባራዊ ማድረግ ይጠበቃል ነው። በዚህ ሁሉም የተቋም ኃላፊ የማስፈጸምና የመፈጸም ኃላፊነት እንዳለበት ተወስዶ ተግባራዊ ማድረግ ይጠበቃል ነው። በ2017 ወደ 13 አካባቢ የሚሆኑ ግቦች ናቸው የነበሩት። እነዚህ መሰረት አድርገን በማኔጅመንትም በጠቅላላ ሰራተኛም አጠቃላይ እንደ ተቋም ውጤታማ ለመሆንና ከሌሎች አቻ ወረዳዎች የተሻለ ስራ ለመስራት እና ህዝባችንን ከዝግጅት ምዕራፍ ጀምሮ እቅድን በአግባቡ አቅዶ ከፈጻሚ አካላት ጋር በማኔጅመንትና በጠቅላላ ሰራተኛ በዚህ ሁሉም የተቋም ኃላፊ የማስፈጸምና የመፈጸም ኃላፊነት እንዳለበት ተወስዶ ተግባራዊ ማድረግ ይጠበቃል ነው። ከዝግጅት ምዕራፍ ጀምሮ እቅድን በአግባቡ አቅዶ ከፈጻሚ አካላት ጋር በማኔጅመንትና በጠቅላላ ሰራተኛ የጋራ አድርገን ነው ወደ ስራ የገባ ነው። ያን ካደረግነው በኋላ
ተግባራትን ሁሉም ባለሙያ በቆል ላይ ተመስርቶ እንዳከናውን የምንችለውን ስናደርግ የቆየንበት ሁኔታ ነው ያለው። ወቅታዊ ሁኔታው ይታወቃል። የሚያጋጥሙ ችግሮች አሉ ከበጀት ጋር ተያይዞ በተጨማሪ ወጥተን ይህን መሰረት አድርገው ወቅታዊ ሁኔታውን ታሳቢ በማድረግ የጭፍጨፋ ከዛም ደግሞ የግፊትና አልፎ አልፎም ወደ ሰኔ አካባቢ ደግሞ የቃጠሎም ችግሮች ሲያጋጥሙን የነበሩበት ሁኔታ ነው ያለው። ማህበረሰቡ ላይ ግንዛቤ በመፍጠርና ባለቤት በማድረግ ችግሩን በዛ ልክ ስንቀንስ የቆየንበት ሁኔታ ነው ያለው። ስለዚህ በ2017 ዓመተ ምህረት ወደን ለመናገዝ አሁን መንግስት የ25 ዓመት ስትራቴጂክ እቅድ አቅዶ የተግባር ምዕራፉን እየሰራን ያለንበት ሁኔታ ነው ያለው። ስለዚህ የ2017 አጠቃላይ አፈጻጸማችንና በጥሩ ደረጃ ላይ መሆናችን ቀጣይ ያለውን እቅድ ለማከናወን ምቹ ሁኔታ ስለሚኖር የእውቅና ፕሮግራም ተካሂዷል። ይህን ታሳቢ አድርገን ከጠቅላላ ሰራተኛችን ጋር የጋራ በማድረግ እቅዳችንን አቅደን ታች መሬት ላይ ውጤታማ የሆነ ስራ የምንሰራበትና ለ2018 ደግሞ በተሻለ ሁኔታ ህዝባችንን የሚጠቅምንና ከሌሎች ወረዳዎች ጋር አቻ የሚያደርግንን ስራ እንሰራለን ብለን እናስባለን። 2017 በጀት ዓመት የበጀት ዓመቱ አፈጻጸም የእውቅና ፕሮግራም በዞን ደረጃ መሰጠቱ ይታወቃል። በዚህ በተሰጠው እውቅና ፕሮግራም ላይ በወረዳችን 11 ተቋማት የተሻለ አፈጻጸም ያስመዘገቡበት የእውቅና ፕሮግራም ነበር። የተሻለ አፈጻጸም ያመጡ ተቋማት መሆናቸውን በዞን ደረጃ ያረጋገጥንበትና ሰርቲፊኬት የተሰጠበት የተለያዩ ማበረታቻዎችም ጭምር እንደየተቋሙ አቅም የተበረከተበት ነው። ይሄ ደግሞ በ2018 በጀት ዓመት ለምንሰራቸው ስራዎች ትልቅ አቅም የሚሆንና እርሾ የሚሆን ነው። በተለይ 2018 በጀት ዓመትን ተግባር ለመፈጸም የ2017 በጀት ዓመት አፈጻጸም የተሻሉ የነበሩ ተሞክሮዎች ለ2018 ትልቅ አቅም ስለሚሆኑ እነሱን የምንጠቀምበት እውቅና ይሆናል ብዬ አምናለሁ። በተጨማሪ በ2017 በጀት ዓመት እንግዲህ ትልልቅ የልማት ስራዎች የተሰሩበትና ማህበረሰባችን የተሻለ የልማት ተጠቃሚ ሊሆንበት የሚችል ምቹ ሁኔታ የተፈጠረበትና በችግር ውስጥ ሆነን ችግርን ተቋቁመን ብዙ ልማቶችን የሰራንበት ዓመት የነበረበት ነው። ለማመላከት ያህል በተለይ ከግብርና ስራዎቻችን አንጻር የመስኖ ግንባታ ስራዎች ትልልቅ የመስኖ ፕሮጀክቶች የተሰሩበት፣ የትምህርት ቤት ግንባታ ስራ የተሰራበት፣ የገበሬ ማሰልጠኛ ዘመናዊ የገበሬ ማሰልጠኛ የተገነባበት፣ የወተት ማቀነባበሪያ ፋብሪካ የተገነባበት እንዲሁም ደግሞ የንጹህ መጠጥ ውሃ ትልልቅ ፕሮጀክቶች የተሰሩበት ዓመት ነው። አጠቃላይ በችግር ውስጥ ሆኖ ብዙ ፕሮጀክቶችን የሰራ ወረዳ እንዲሁም ደግሞ ከግብርና ልማት ስራዎቻችን አንጻር በሰብል ልማት በደን ልማትና በመስኖ ልማት ስራዎቻችንም ዘርፈ ብዙ ስራዎች የተሰሩበት፣ ከጤና አገልግሎት ስራዎቻችን አንጻር ደግሞ በተለይ ጤና ጣቢያዎቻችንና ጤና ኬላዎቻችን የማህበረሰቡን አገልግሎት ከመስጠት አንጻር ጥሩ ስራ የተሰራበትና የማህበረሰብ አገልጋይነት ስሜት በባለሙያዎቻችን ጎልቶ የወጣበትና በችግር ያለመሸበብ ችግር ውስጥ ሆኖ መስራት እንደሚቻል ያረጋገጥንበት ዓመት ነበር። ስለዚህ እነዚህን ሁሉ ተሞክሮዎች ይዞ 2018 ላይ 2018 በጀት ዓመት ላይ የቁጭት እቅድ በማዘጋጀት አንዱን ቀን እንደ 5 ቀን በአንድ ቀን የ5ቱን ቀን በአንድ ሳምንት የ5ቱን ሳምንት በአንድ ወር የ5ቱን ወር በአንድ ዓመት የ5ቱን ዓመት ተግባር ልንፈጽምበት የምንችል ተነሳሽነት ፈጥረን ወደ ስራ የምንገባበት ዓመት ይሆናል ተብሎ 2018 ይታሰባል። በተለይም ደግሞ የህዝብን ችግር ይፈታሉ ተብለው የታሰቡ ትልልቅ ፕሮጀክቶችን አቅደን የመፈጸም አቅማችንን ከፍ አድርገን የአገልጋይነት ስሜት ተላብሰን በዚህ ዓመት የተሻለ ስራ ለመስራት ጥረት የምናደርግበት ዓመት መሆኑ መያዝ መቻል አለበት። በዚሁም አጋጣሚ በወረዳችን በ2017 በጀት ዓመት የተሻለ ውጤት ያመጡ ተቋማትን እንኳን ደስ አላችሁ ማለት ፈልጋለሁ። የቀጣይ ዓመት 2018 ግን ሁሉም ተቋማት ተቀራራቢ ውጤት በማምጣት የጉባ ላፍቶ ወረዳን የነበረውን ስም የምንመለስበትና ማህበረሰባችንን የልማት ተጠቃሚ የምናደርግበት ዓመት ይሆናል ብዬ አምናለሁ። አመሰግናለሁ። አይ መገና መለላሉ አይ መገና እንደ በሰሮች አይ መገና ሁንገና
መጡ መገና የወሎ ልጆች እንደ ጉና ጉና መገና ስፍ መገና መለል መለላሉ መገና እንደ በሰሮች መገና አሁን ገና መጡ መገና የወሎ ልጆች እንደ ጉና ጉና መገና ስፍ መገና መለል መለላሉ መገና እንደ በሰሮች መገና አሁን ገና መጡ። የመጀመሪያው አጫጭርና ረዣዥም ስልጠናዎችን ለባለሙያዎቻችን መስጠትና የባለሙያን አቅም ማሳደግ ነው የተሻለ ውጤት ለማግኘት። ምክንያቱ አርሶ አደሩ ጋር ወይም ማህበረሰባችን ጋር የሚገናኘውን የባለሙያ አቅም ከፍ ማድረግ ነው። በተጨማሪም የማህበረሰባችንን በተከታታይ ቴክኒካል የሆነ ድጋፍ ፈጻሚውን አካል እየሰጡ ማብቃት ያስፈልጋል። ሌላው በቂ የሆነ ግብዓት እና ቴክኖሎጂ ወደ ማህበረሰቡ ማቅረብ፣ እሱን ደግሞ መሬት ላይ በአግባቡ እንዲነካ ማድረግ ያስፈልጋል ማለት ነው። ሌላው ከቴክኖሎጂ ጋር የተዋወቀ ባለሙያ መፍጠር ነው። በተለይ ዘመኑ የሚጠብቀውና የሚፈልገው ባለሙያው ከአዳዲስ ቴክኖሎጂዎች ጋር በፍጥነት የመተዋወቅ ስራ ነው። ዲጂታላይዜሽን የምንለው ዘመን ላይ ደርሰናል። ስለዚህ በዚህ ዘመን ደግሞ እያንዳንዱ ባለሙያ የሚበቃበትን ምቹ ሁኔታ በእኛ በኩል መፍጠር፣ ባለሙያው ደግሞ በዚህ ራሱን ለማብቃት መዘጋጀት፣ አርሶ አደራችን ወይም ማህበረሰባችን ደግሞ የዚህ ተጠቃሚ እንዲሆን ደከመ ሰለቸ ሳይሉ በተከታታይ እየደገፉ መስራት፣ እነዚህን ታሳቢ ተደርጎ ወደ እቅዳችን የመፈጸም እንቅስቃሴ መግባት ይገባናል ማለት ነው። መገና አይታሰብ ዳር በከሴ የጀግኖቿ ነው ደሴ